ኮምፒውተራችሁ እየተጨናነቀ ወይም እየተጓተተ እንዲሁም ደህንነቱ ያልተጠበቀ መስሎ ከተሰማችሁ እነዚህ የተሳሳቱ ሴቲንጎች እየተጠቀማችሁ ነው ማለት ነው። በሚቀጥሉት ጥቂት ደቂቃዎች ኮምፒውተራችሁን ሴቲንጎችን በማስተካከል በከፍተኛ ፍጥነት ኮምፒውተራችሁ ፐርፎርም ማድረግ እንዲችል የምታደርጉበትን ሜካኒዝም አሳያችኋለሁ ማለት ነው። ከኔ ጋር ቆዩ። ወደ ቪዲዮ። እሺ፣ በመጀመሪያ የምናየው የሴቲንግ አይነት እንግዲህ ስታርታፕ ማጥፋት ነው። ዲስብል ስታርታፕ አፕስ። እሱን ለማድረግ ኮንትሮል ሽፍት ስኬፕን አዘሴም ታይም በመጫን ይህንን እንከፍታለን ማለት ነው። ታስክ ማኔጀር ይከፍትልናል። ዘን ከላይ ካሉት ባሮች ውስጥ ስታርታፕ የሚለውን በመጫን ኢኔብል የሆኑ ፕሮግራሞች ካሉ ለጊዜው የማንጠቀምባቸውን ዲስብል በማድረግ የተሻለ ፍጥነት ማግኘት እንችላለን ማለት ነው። ለምሳሌ ይሄ ፕሮግራም የሚለው ኢኔብልድ ነው። ዲስብል ባደርገው የተሻለ ፍጥነት አገኛለሁ ማለት ነው። በሁለተኛ ደረጃ የምናየው ባክግራውንድ አፕን ማጥፋት ነው። ተርን ኦፍ ዮር ባክግራውንድ አፕስ። ይህን ለማድረግ ሴቲንግ፣ ፕራይቬሲ፣ በግራ በኩል ከሚገኙት አማራጮች ውስጥ ባክግራውንድ አፕስ የሚለውን በመፈለግ እዚህ ጋር ተዘርዝረው የምናገኛቸውን አፖችን የማንጠቀምባቸው የማንፈልጋቸውን አሁን ላይ ኦን ነው እንደምታዩት ሁሉም። ይህንን ተርን ኦፍ በማድረግ የኮምፒውተራችንን ዩዜጅ ፍጥነት መጨመር እንችላለን ማለት ነው። በሶስተኛ ደረጃ እንግዲህ የምናየው የዊንዶው አፕዴት ላግን ማስቆም ነው ማለት ነው። ዊንዶው እንደምታውቁት አውቶማቲክ ላይ ካደረግነው በየጊዜው ራሱን አፕዴት ያደርጋል። እሱን ለማስቆም ዊንዶው ሴቲንግ ውስጥ በመግባት ዊንዶው አፕዴት የሚለውን በመምረጥ እዚህ ጋር ያመጣልናል ማለት ነው። እንደምታዩት ኦፕሽናል ኬዞች አሉ እዚህ ጋር የትኛውን ድራይቨር አፕዴት ማድረግ እንደሚችል እንደገና እንዲሁም አድቫንስድ ኦፕሽኖች አሉ። እነዚህን ተርን ኦፍ በማድረግ ተርን ኦን ከነበሩ እነዚህን ተርን ኦፍ በማድረግ አፕዴት ኦፕሽኖች ናቸው። ኮምፒውተራችን ባክግራውንድ ላይ አፕዴት እንዳያደርግ ማስቆም እንችላለን ማለት ነው። ይሄ ደግሞ የኮምፒውተራችንን ፐርፎርማንስ ይጨምርልናል ማለት ነው። በአራተኛ ደረጃ የምናየው እንግዲህ ፕራይቬሲ ሴቲንጋችንን ማስተካከል ነው። ፕራይቬሲ ሴቲንጋችንን ለማስተካከል ፕራይቬሲ ጋር በመሄድ ጀነራል ጋር እነዚህ ነገሮች ጀነራል ፕራይቬሲ ኦፕሽኖች ኦን ሆነው ከሆነ እነዚህን ሁሉንም ኦፍ በማድረግ ፕራይቬሲ ሴቲንጋችን ማስተካከል እንችላለን ማለት ነው። እንዲሁም ስፒች የምትል አለች። እሷንም ተርን ኦፍ በማድረግ ሲስተማችን አውቶማቲካሊ የራሳችንን የኮምፒውተራችንን አይዲ በመጠቀም ራን እንዳያደርግ ይከለክላል ማለት ነው። ይሄ ደግሞ የኮምፒውተራችን ፐርፎርማንስ ይጨምራል ማለት ነው። በመቀጠል የምናየው እንግዲህ ስቶሬጅ ሴንስን ማብራት ነው። ስቶሬጅ ሴንስን ለማብራት ሲስተም ውስጥ ሴቲንግ ጋር ገብተን ሲስተም ዘን ስቶሬጅ የሚለውን በመንካት እዚች ጋር እንደምታዩት ኦን የምትል ምልክት አለች። እችን ኦፍ ማድረግም ኦን ማድረግም ስለሚቻል ስቶሬጅ ሴንስን ኦን በማድረግ የምንደልታቸው የማንፈልጋቸው ፋይሎች ሪሳይክል ቢን ውስጥ ተቀምጠው ከሆነ ጊዜ በኋላ ራሱ አውቶማቲካሊ እንዲያጠፋ ይረዳናል ማለት ነው። ድንገት ልንረሳ ስለምንችል የዲስክ ኢረር እንዳያጋጥመን ፉል በመሆን ኮምፒውተራችን እንዳይጨናነቅ ይረዳናል ማለት ነው። ይቺ ሁሌም ኦን መሆኗን ማስተዋል ይጠበቅብናል ማለት ነው። በቀጣይ እንግዲህ የምናየው ዊንዶውስ ሴኩሪቲ ሁሌም ኦን መሆኑን ቼክ ማድረግ ነው። ሴቲንግ ውስጥ በመግባት ዊንዶውስ ኤንድ አፕ ሴኩሪቲ የምትለውን በመጫን ዊንዶውስ ሴኩሪቲ ዘን እዚች ጋር ሶስተኛ ደረጃ ጋር ዊንዶውስ ሴኩሪቲ የሚል አለ። ኦፕን ዊንዶውስ ሴኩሪቲ በማለት እዚህ ጋር የምታዩቸው ቫይረስ ኤንድ ፕሮቴክሽን፣ አካውንት ፕሮቴክሽን፣ ፋይርዋል ኤንድ ኔትወርክ ፕሮቴክሽን፣ አፕ ኤንድ ብራውዘር ኮንትሮል፣ ዲቫይስ ሴኩሪቲ እያንዳንዱ ነገሮች በግሪን ቼክ መደረጋቸውን ማስተዋል ይጠበቅብናል ማለት ነው። ለምሳሌ በተለይ ፋይርዋል ኤንድ ኔትወርክ ፕሮቴክሽን የሚለው የዶሜኑም ፕራይቬቱም ፐብሊኩም ኦን መሆኑን ሁሌም ማስተዋል ይጠበቅብናል ማለት ነው። ሌላው እንግዲህ የምናየው ኮምፒውተራችን ወደ ሃይ ፐርፎርማንስ ፎርም መቀየር ነው ማለት ነው። ይህንን ለማድረግ ኮንትሮል ፓናል ብለን በመጻፍ ሰርች ባራችን ጋር ኮንትሮል ፓናልን እንከፍታለን። ዘንድ የእናንተ ካታጎሪ ጋር የሚገኝ ከሆነ እዚህ ጋር መንካት ስሞል አይከን በማድረግ ፓወር ኦፕሽን የሚል እዚህ ጋር እናገኛለን ማለት ነው። ፓወር ኦፕሽንን በመጫን እዚህ ጋር ክሬት ኤ ፕላን የምትላለች በግራ በኩል እሷን በመጫን የኔ እንደምታዩት ባላንስ ድጋን ያለ ሪከመንድ የሚደረገው አክቹዋሊ ይሄ ነው። ሃይ ፐርፎርማንስ የሚጠይቁ ሶፍትዌሮችን ራን ስናደርግ ራሱ ሃይ ፐርፎርማንስ ይሆናል። ዘን ሎ ከሆነ ደግሞ በራሱ ጊዜ ሎ ይሆናል። ይሄ ባትሪ ፐርፎርማንሳችንን ይጨምራል። ነገር ግን ከፍተኛ የሆኑ ነገሮችን መጠቀም ስንፈልግ ሃይ ፐርፎርማንስ የሚለውን በመጫን ኔክስት በማለት ሴቭ ማድረግ እንችላለን ማለት ነው። ይህ የባትሪ ፕላናችንን እንዲሁም ሲስተም ዩዜጃችንን በመጨመር ኮምፒውተራችን በፈጣን ሁኔታ እንዲሰራ ይረዳናል ማለት ነው። እነዚህን 7 የዊንዶውስ ሴቲንጎችን በማስተካከል ኮምፒውተራችን ከዚህ በፊት ከነበረው በተሻለ መልኩ ፐርፎርም እንዲያደርጉ ማድረግ እንችላለን ማለት ነው። ይመቻችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጣይ ደግሞ ምን ልሰራላችሁ እንደምትፈልጉ ኮሜንት ጋር አሳውቁኝ። አመሰግናለሁ።